አይዶን አንዳንድ ጊዜ አቅማችሁን አስባችሁ ተጨንቃችሁ እንደሆነ ምክንያቱም እኛ ጋር አንድ አስተሳሰብ አለ እስከዛሬ ድረስ መጽሐፍ ቅዱስ ውስጥ ያላገኘሁት ድሮ እናቴ ነበር እኔ እንደዛ የምትመክረኝ እና በኋላ ባይብል ማንበብ ሲጀምር አየሁት እግዚአብሔርም እኮ ትለኝ ነበር በኋላ ብሏል እንዴ ብዬ ብፈልግ ያላገኘሁት ጥቅስ ድሮ እናቴ ተነግረኝ ነበር ጥቅስ ነው ምክንያቱም እኔ ትምህርት ቤት እያለሁ ሃይ ስኩል እያለሁ የኛ ጊዜ ትምህርት ሁሉ ነገር ነበር ሁሉ ነገር ነው ትምህርት ከቀናህ ህይወት ይቀናሃል ትምህርት ካልቀናህ የመጨረሻ ማትሪክ የምትባል ነገር አለች ከበጣስካት መበጣስ ነበር የሚባለው የዛን ጊዜ አሁን ምን እንደሆነ አላውቅም ከበጣስክ አለፈልህ ነው ካልበጣ በቃ ጥቂት ልጆች ነን ዩኒቨርሲቲ የምንገባው ኮሌጅ የምንገባው እኛ ከተማውን 2 ነን 3 ነው የገባነው ተከተከላለ ከሀገራችን ማለት እና በጣም በቃ ይደገሳሉ ሁሉ ዩኒቨርሲቲ መግባት በጣም ከባድ ነበርና ሁሉ ጊዜ ተንቀጥቀጣ ነው በቃ ማትሪክ ለማለፍ መከራ ትበላል ወላጅም የሚመክርስ ነው አደራን ልጄ ነው እና እኔ ትምህርት ላይ ብዙ አላሳፈርም ነበርና ሳጠናው ነው የማድረው እና አደራህን ደርሷል አደራህን ብቅንቱ አደራህን እሺ ሳጠና ስታገኘኝ በጣም ደስ ይላል አባቴ ነው ብዙ የማይገባው እሱ ያነበብክ ነው አሁንም ምናምን ብሎ ነው የሚገባው ግን እሷ በጣም ኢንካሬጅ ታደርገኝ ነበር ያለዛ ጎበዝ አደራህን በቃ አደራህን እሺ ነው የምለው ሁሉ አይዞሽ እሺ አይዞሽ አያልኩ በኋላ ለማትሪክ እየተዘጋጀው 11ኛ ክፍል ስደርስ ጌታን ተቀበልኩ ማለት ነው እና ጌታን ተቀበልኩ ጌታን መቀበልኩ ሰነፍ አያረግም ታውቃላችሁ እናንተ ጌታን ተቀበልኩ ብዙ ደስ አላላትም ጊዜውም ጥሩ ጊዜ 11ኛ ልክ ስደርስ ድሮ በቃ የባዮሎጂ ኬሚስትሪ የማቴማቲክስ መጽሐፍ ብቻ ነበር የምታየው አሁን አንድ ጥቁር መጽሐፍ አብሮ አለ እሱንም ሳነብ ታገኘኛለች እና ነርቨስ ሆነች እና ከዛ ደግሞ በጣም ነርቨስ የሚያረጋት የነበረው ንግግሬ ነበር አጥና በበርታ አጥና ስትለኝ ድሮ እሺ ነበር የምለው አሁን ጌታ ይረዳኛል ምናምን ማለት ጀመርኩ ማለት አሁን ምንም ደስ አላላት በቃ ምንም ደስ አላላት እግዚአብሔር ይረዳኛል ምናምን ማለት እግዚአብሔር ይረዳኛል ብዙ ደስ አላላት እና አይረዳህም እንዳትል እሷም የምታምን ሰው ናት በእግዚአብሔር ጸጥ እንዳትለኝ የስንፍና ምክንያት ምን ይመስላታል እና ጸጥ ብላ ነበር የምትተው በኋላ አንድ ቀን አመጣጧ ራሱ ያስታውቃል መልስ እንዳገኘች ዱበርታ አጥና ልጅ ያን ታውቃለህ በጣም እግዚአብሔር ይረዳኛል አይ እሱም እኮ እርዱኝ እረዳቸዋለሁ ብለዋል እናንተም ብዙ ተብላችሁ እናንተም ትሉ ይሆናል ምናልባት ምን እርዱኝ ተደጋግፈን ማለት ነው እርዱኝ በኃይልና በብርታት አይደለም ነው ያለው እርዱኝ እረዳቸዋል ብለዋል እና በኋላ እኔም የዛን ጊዜ መልስ አልነበረኝም ገና አማኝ አዲስ አማኝ ሰው በኋላ ግን ባዮ በመጀመሪያ ብሎ ይጀምራል ራሱ መጽሐፍ ራሱ ብዙ እንደው አንድ ምዕራፍም አታነብም ገና እርዱኝ እንዳላለ አንድ ምዕራፍ አንድ ቁጥር አታነብም ራሱ አንድ ቁጥር አታነብም በመጀመሪያ እግዚአብሔር ሰማይንና ምድር ፈጠረ ይላል ማን አብሮት ነበረ ማንም ማን አገዘው ማን ረዳው ማን አቀበ ማንም ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ እሱ ረዳት አያስፈልገውም አማካሪው ማን ነበረ ማንም ያገዘው ማን ነበር ማንም እኔ እንደውም ሳስብ እኔ ብቻ ሳልሆን አንድ ጓደኛ አለኝ እኔ እሱ ነው በጣም ያስረዳኝ አንድ ጊዜ ድሮ ሻይ እየጠጣን ማሙሽ አይገርምህም እኔ እንደው መጽሐፍ ቅዱስ ሳነብ ምናምን ብሎ እንደቀልድ ጀምሮ ማለት ነው አይገርምህም እኔ እየተገናኘ መጽሐፍ ቅዱስ እንከፋፈል ነበር እኔ ይገርማል በቃ እኔ ዘፍጥረትን ነው እያነበብኩ ያለሁት እኔ ዘፍጥረትን ሳነብ እንደው ያለኝ ቃል ምናምን አለኝ አንድ ቀን ቁጭ ብለን ቅዳሜ ጠዋት ነበር እግዚአብሔር የለህበትም እያለ ይመስለኛል አለ የለህበትም እያለ ይመስለኛል ከዛ እንዴት ምናምን አልኩት እኔ ይገርማል ምናምን አለኝ እኔ ለምንድን ነው እግዚአብሔር አዳምን መጀመሪያ ያላመጣው ብዬ አሰብኩ አለ 6ኛው ቀን ላይ ነው የተፈጠረው ሰምታችሁ ነው መጨረሻ አጠናቆ አይ ቲንክ አመላችንን ሳያውቀው አይቀርም አጠናቆ ሁሉን ሰርቶ ጭርስርስርስርስርስ አርጎ ሊያርፍ ሲል ሰውን በመልካችን እንፍጠር ብሎ ፈጠረን ማለት ነው አይ ቲንክ ውስጣችን ያለችዋን እርሾ ሳያውቃት አይቀርም መጀመሪያው ቀን አካባቢ ይሄን ሁሉ ሲያረግ
በአካባቢው ብንኖር አንቻልም ነበር። እግዚአብሔር ሰማይና ምድር ፈጠረ ቢባልም እንኳን እግዚአብሔር ሰማዩንና ምድሩን ፈጠረ ቢባልም እንኳን ለነገሩ በአካባቢ የዛን ቀን ነበርኩ ታውቃለህ አይደል? አንተ ነበር። አንዳንድ ሰዎች ነበርኩ በማለት ክሬዲት እንደሚወስዱ ታውቃለህ። ምንም እኮ አልሰሩም። ምንም አልሰሩም። ቤተክርስቲያን እኮ እንትን ሆነ። ያን ጊዜ ነበርኩ ይገርም። ምንም እኮ አላረጉም። ጅስ ነበርኩን ስለምናስብ ነበርኩ እንዳንል ሰማዩን ሲሰራው ምድርን ሲሰራ ከዋክብትን ሲሰራ የምንበላውን ሲሰራ አታክልቱን ሲሰራ ውሃውን ሲሰራ ኦርደር ሲያደርግ ከዛ አዳምን ፈጠረው። ሲፈጥረው አለ ሁሉ ነገር ተሟልቷል። ተጨማሪ ነገር አያስፈልግም። በቃ አለቀ። እግዚአብሔር ጨረሰው ማለት ነው። እንደውም ጓደኛዬ ሲነግረኝ ምን አለ? አንድ የቀረው ስራ ነበረ ለአዳም ሚስት መስጠት አለ እና ሂሜድ ሹር መተኛቱን አይ ቲንክ ጸልዬ ነበር ሳይል አይቀርም። ራሱ ሲያገኛት አጠገቡ ቢያንስ ጸልዬ ነበር ማለቱ አይቀርም። አስተኛውና አውጥቶ እችት ሚስትህ አለው። ኦኬ ምንድነው? ወንድሞቼ እናቶቼ፣ በእኔና በእናንተ አቅም ላይ ተመስርቶ የሚሰራ አምላክ የለንም። በእኛ ሁኔታ ላይ ተመስርቶ የሚሰራ አምላክ የለንም። በትንሽ ትንሽ መዋጮ ተደግፎ የሚሰራ አምላክ አይደለም። ኃይልና ብርታት አያስፈልገኝም የሚል አምላክ ነው። በኃይልና በብርታት ሳይሆን እግዚአብሔር በመንፈሱ ያደርገዋል።